ግብፃዊቷ የኦርቶዶክስ ክርስቲያን ሴት ለሥራ በሄደችበት ሳውዲ አረቢያ ውስጥ የእመቤታችን የቅድስት ድንግል ማርያምን ስዕል በሙስሊሞቹ ቤት ስላገኘችበት አጋጣሚና በዚያም ደግሞ ቅድስት ድንግል ማርያም ስለሰራችው ተአምር በተመለከተ በዛሬው የንጋት ኮከብ ዝግጅት ይህንን መረጃ ይዤላችሁ ቀርቤያለሁ። እንደተለመደው ቻናላችንን ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ሳሚያ እባላለሁ። ከግብፅ ወደ ሳውዲ አረቢያ በሪል ስቴት ካምፓኒ ውስጥ በማርኬቲንግ ማኔጂንግ ተቀጥሬ እሰራ ነበር። ሳውዲ አረቢያ ጥብቅ ኢስላማዊ ስርዓት ያላት ሀገር ብትሆንም ለስራ ከሀገሬ ግብፅ ተነስቼ ስመጣ የኦርቶዶክስ ክርስቲያን አማኝ መሆኔን አሳውቄ በግልጽ ነበር ስራዬን እየጀመርኩት። ቢሆንም ግን በተቀጠርኩበት ካምፓኒ ውስጥ በክርስትናዬ የመጣብኝ ጫና ባይኖርም በግብፅ ካይሮ የለመድኩት የእሁድ ጧት ሰንበት ቅዳሴና የሚስጥረ ቁርባን ተሳትፎ የምፈጽምበት ቤተ ክርስቲያን በሳውዲ አረቢያ ባላገኝም በቤቴ ውስጥ የተለመደውን የጸሎት ስርዓት ግን እፈጽምና እግዚአብሔርን አመልክ ነበር። እንዲህ ባለ ህይወት በሳውዲ አረቢያ መኖር ከጀመርኩ 2 ዓመታትን አሳልፌያለሁ። አንድ ቀን በሳውዲ አረቢያ ውስጥ ይፈጸማል ብዬ ያልጠበቅኩት ቀርቶ ያላሰብኩት ክስተት ጋር በድንጋጤ መፋጠጤን ሳስታውሰው የኢየሱስ ክርስቶስን አዳኝነት፣ የድንግል ማርያምን ጸሎትና በረከትን ሁሌ እያሰብኩ እያደነኩ እንድኖር እያደረገኝን ተአምር ዛሬ ድረስ እየመሰከርኩት እገኛለሁ። ነገሩ የሆነው እንዲህ ነው። የምሰራበት የሪል ስቴት ካምፓኒ ባለቤት ሚስት የሆነችው ከድጃ ጋር ከስራ ያለፈ እጅግ መቀራረብና ቤተሰባዊነት በመካከላችን እየተፈጠረ በመጣበት ሰዓት በረመዳን የጾም ወራታቸው ወቅት በፊጥሪያ ሰዓት ወደ ቤቷ ይዛኝ የሄደችበትን ቀን መቼም ቢሆን አረሳውም። ከድጃ ሲበዛ መልካምና ትሁት ሴት ናት። እኔም እንደ ተቀጣሪ እንደ ሰራተኛ ሳይሆን ልክ እንደ ቤተሰቡ ልጅ ሆኜ ነበር በድርጅቱ ውስጥ ስራና አገለግል የነበረው። ከድጃ ወደ ሴቶች ማረፊያ ክፍል ይዛኝ ከገባች በኋላ ሁሉም የቤተሰቡ አባላት ጾም የሚፈታበትን ሰዓት እየተጠባበቁ ነበር እየደረስኩት። እናቴን ላስተዋውቅሽ ብላ ወደ አንድ ክፍል ውስጥ ይዛኝ ገባች። ወደ ክፍሉ ውስጥ ስገባ አልጋ ላይ የተኙ ህመም የደቆሳቸው ሴትን ተመለከትኩኝ። ሸምገል ብለዋል። እድሜያቸው ከ70 እስከ 80 ባለው የዕድሜ ክልል ውስጥ ይገኛሉ። ከዚህ በኋላ ነው አይኔ ማመን ያልቻለውን አስደንጋጭ ነገር በዚህ ክፍል የተመለከትኩት። በፍጹም ሊሆን የማይችል ግን ደግሞ በእውነት የሆነ የተፈጸመ ለእኔ ሳይሆን ለቤቱ እንግዳ የሆነ ነገር ላይ አይኔ ተወርውሮ አረፈ። የከድጃ እናት ከተኙበት አልጋ አጠገብ ካለ መሳቢያ ላይ የእመቤታችን ቅድስት ድንግል ማርያምን ስዕል ስመለከት ግራ የተጋባ ግን ደግሞ ሰውነቴን የወረረኝ አንዳች የሆነ ስሜት ተሰማኝ። የቅድስት ድንግል ማርያም ስዕል እዚህ ቤት ምን ይሰራል? እነዚህ ሰዎች ከዚህ በፊት ክርስቲያን ነበሩ እንዴ? ይህን ደግሞ በፍጹም እንደማያደርጉት በሳውዲ አረቢያ ውስጥ በይፋ እንደዚህ ክርስትናውን ገልጦ የሚኖር የሳውዲ ዜጋ እንደሌለ ደግሞ እርግጠኛ ነበርኩ። ሴትየዋ ከልጃቸው ጋር እያወሩ እኔን ይመለከታሉ። እኔ ግን አይኔም ልቤም ከድንግል ማርያም ስዕል ላይ እንደተተከለ